ሰላም ሰላም ፋሚሊ ሁሉ አማን ሁሉ ሰላም። የኦንላይን ስራ ስትፈልጉ ለነበራችሁ ታላቅ የምስራች ይዘንላችሁ መጣናል። ከእናንተ የሚጠበቀው ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር ማድረግ ብቻ ነው። የሚገርም ስራ ነው ይዘንላችሁ የመጣ ነው። እኛ ራሳችን ሰርተንበት ዊዝድሮ አድርገን ተጠቅመንበት ያሰራነውን የተማመንበትን አፕሊኬሽን ነው ዛሬ ልናሳያችሁ የፈለግነው። ከእናንተ ብቻ የሚጠበቀው ይህን ቪዲዮ ላይክ ማድረግ፣ ሼር ማድረግ ለሌሎችም እንዲደርስ አድርጉት። ምክንያቱም የሚገርም ስራ ነው። ሁሉም ሰው ሊጠቀምበት የሚችለው ፕላትፎርም ስለሆነ ነው ይሄን እያልኳችሁ ያለው። ይሄን አካውንት ደግሞ ሰብስክራይብ አድርጉት። ምክንያቱም ሌሎች ከዚህ ቀጥሎ የሚሰሩ ብዙ የኦንላይን ስራዎች አሉን። እነሱ እንዲደርሳችሁ የደወል ምልክቷን ተጫኑ ማለት ነው። ከእናንተ የሚጠበቀው ይሄን ካደረጋችሁ በኋላ ስልክና ዳታ ብቻ ነው ከእናንተ የሚፈለገው። ስልክና ዳታ ካላችሁ፣ ጊዜ ካላችሁ፣ በተለይ ጊዜ ያላችሁ ሰዎች፣ በተለይ ማንኛውም ጊዜ የሌለው ሰው ባላችሁ ጊዜ መጠቀም ይችላል። ግን ጊዜ ያላችሁ ሰው በቀን $10 በላይ መስራት ትችላላችሁ እዚህ ፕላትፎርም ላይ ማለት ነው። ይሄ አፕሊኬሽን ቲምባክስ ይባላል አፕሊኬሽኑ ማለት ነው። ቲምባክስ አፕሊኬሽን ከዚህ በፊት ሲሰራቸው የነበረው 3 ስራዎችን ነው። ታስክ፣ ጌም እና ሰርቫይስ ነበሩ ሲሰራቸው የነበረው። በእነሱ ነበር የምናገኝ የነበረው ማለት ነው። በጣም ቀላል ነው። ታስክ ስንሰራ ምንድነው የምንሰራው? ቪዲዮ ማየት፣ የሆነ ክሬት ማድረግ አካውንት እንደዚህ ነበር። ጌም መጫወት፣ እንደገና ደግሞ ሰርቫይ ደግሞ ጥያቄዎችን መመለስ ነበር ስንሰራ የነበረው። አሁን ግን በጣም በትልቁ ሌላ ጊፍት ይዞልን መጥቷል ተጨማሪ ማለት ነው። የአፕሊኬሽን ምንድነው ይዞልን የመጣው ጊፍት? $500 በላይ የምናገኝበት ከምንሰራው ስራ ውጭ። በነገራችን ላይ ታስክ ስንሰራ ከታስካችን ላይ የሚቆረጥ አይደለም። እኛ በየቀኑ የምንሰራውን ስራ እንሰራለን። ከዛ በኋላ ያንን በትክክል በየቀኑ ከሰራን ግን በ90 ቀን 91ኛው ቀን ላይ $500 በላይ ጊፍት አለን። ያ እንዴት ነው መሆን የሚችለው የሚለውን ያን $500 እንዴት ማግኘት እንችላለን የሚለውን ከምንሰራው ውጭ ነው እያልኳቸው ያለሁት። የሚለውን ነገር እንዴት እንደሆነ በቪዲዮ መጨረሻ ላይ የማሳያችሁ ምሰራላችሁ ይሆናል። እንዴትም እንደምንሰራ ማሳያችኋለሁ ማለት ነው። ስለዚህ አሁን ቀጥታ ወደ ቪዲዮ ልለፍ። የሚጠበቀው ነግሬያችኋለሁ፣ ስልክ እና ዳታ ነው ከእናንተ የሚጠበቀው ማለት ነው። ስለዚህ አፕሊኬሽኑን አሁን ለማውረድ ምንድነው የምናደርገው? ከዚህ ቪዲዮ በታች ሊንክ አለ። ሊንኩን ተጫኑት። ሊንኩን ስትጫኑት ቀጥታ ወደ አፕሊኬሽኑ ወስዳችኋል። አፕሊኬሽኑን ታወርዱና ቀጥታ ካወረዳችሁት በኋላ በምንድነው የምትከፍቱት? በኢሜል እና በፌስቡክ ተከፍቱታላችሁ። ያው የኔ ተከፍቶ ነው። ልክ ስከፍቱት እንደዚህ ነው የሚመጣው። እንደዚህ ይመጣል። እንደዚህ ሲመጣ አሁን ቶታል የኔ 0.368 ነው ያለው። ዊዝድሮ አድርጌያለሁ። እኔ 2 ጊዜ ዊዝድሮ አድርጌያለሁ። በቅርብ እንትን ብየው ግን 2 ጊዜ ዊዝድሮ አድርጌያለሁ ማለት ነው። ስለዚህ እናንተ እዛ ጋር 00 ነው የሚለው። ግን ጥያቄዎች አሉ 30 ጥያቄዎች መጀመሪያ የምትመልሷቸው። እነሱን ጥያቄዎች እንደመለሳችሁ ቀጥታ $0.5 ትገባላችሁ ማለት ነው። ከዛ በኋላ የምትሰሩት ምንድነው? ጌም፣ ሰርቪስ እና ታስክ ኦፈር የሚሉት እነዚህ አራቱን ከታች ያሉትን እየሰራችሁ መሰብሰብ ነው። ጌሙ በጣም ቀላል ነው። እነዚህን ነው ጌሞች የምትሰሩት። ጌሞች አሁን ይሄ የተሰራ ነው። ጌሞች ጌም ስትነኩ ጌም የሚለውን ስትነኩ ጌም ታገኛላችሁ። ሰርቫይስ የሚለውን ስትነኩ ጥያቄዎችን ታገኛላችሁ። ታስክ የሚለውን ስትነኩ በጣም በሺ የሚቆጠር ታስክ አለ። ለምሳሌ ታስኩን ነክቼ ላሳያችሁ። እኔ ያው ቪዲዮ ተንዛዛ እንዳትሉ ረዘመ እንዳትሉ አጠር አድርጌ ነው የማቀርብላችሁ። ጥያቄ ካላችሁ ኮመንት ላይ ትጠይቁኛላችሁ። ቀጣይ ደግሞ ከዊዝድሮ ጋር ብሬ እምሰራላችሁ ስለሚሆን ማለት ነው። ለዛሬው ታስኩን ላሳያችሁ። አያችሁ፣ ታስክ ማለት ይሄ ነው። ልክ ሌሎች ፕላትፎርሞች ላይ እንደምንሰራው ዴይሊ ታስክ ምናምን አይደለም። 5-6 ታስክ በቀን እንደምንሰራው አይደለም። በሺ የሚቆጠር ታስክ ነው። ይሄ ሁሉ ታስክ ነው። እዩት። ይሄ ሁሉ ይሄንን ስንሰራ ለምሳሌ አንዱን ላሳያችሁ። አሁን ይሄ ለምሳሌ $0.127 ይሰጠናል። ይሄን ሰርተን ሲጨርስ ማለት ነው። ሳይል አፕን አፕሊኬሽኑን ሳይንስ እናደርግ ነው በቃ ይሄን የሚሰጠን። የታችኛውም እንደዛው አያችሁት። ከዛ ቀጥሎ ሶስተኛውም እንደዛው። ለምሳሌ እነዚህ ሶስቱን ብንሰራ እንኳን $1 አልገባን ማለት ነው። በቀላሉ $1 አልገባን ማለት ነው። እነዚህ ለመስራት ግን ምን ያህል ይፈጃል? 2 ሰዓትም አይፈጅብንም በትክክል ከሰራን ማለት ነው። ይሄን ሁሉ ሰርተን ቀኑ ሙሉ ጊዜ ካለን ብንሰራ በቀን $10 በላይ መስራት እንችላለን። ይሄን እንሰራለን። ከዛ በኋላ እንደገና በተከታታይ ለ90 ቀናት ሳናቋርጥ ከሰራን በየቀኑ ነው የሚሰጠን። በነገራችን ላይ በቀን $5 እያሰበ የ90 ቀን አባስቶ 9ኛው ቀን ላይ ይሰጣናል። 91ኛው ቀን ላይ ማለት ነው። ስለዚህ ይሄንን ለመስራት ይሄን ማድረግ አለብን። አፕሊኬሽኑን በደንብ ተጠቀሙበት። ጌም፣ ሰርቪ፣ ታስክ ነው የምንሰራው ብያቸዋለሁ። ይሄን ሰርተን ገቢያችን እናገኛለን። መጀመሪያ ስላከፋፈቱ ነግሬያቸዋለሁ። አፕሊኬሽኑን እናወርዳለን። በኢሜል ወይ በፌስቡክ እና ከፍተዋለን። ከከፈትነው በኋላ ቀጥታ ጌም፣ ሰርቪ እና ታስክ የሚለውን ኦፈር የሚለውን እየነካን የራሳችን ገንዘብ እንሰበስባለን። ቶታል የሚለው ገንዘባችን ይገባል። እንዴት ነው ከዛ ገንዘባችን እንዴት ነው ማግኘት የምንችለው?
ከሰበሰብን በኋላ ዊዝድሮ ማድረግ እንችላለን። ዊዝድሮ የምናደርገው በነገራችን ላይ $3 ጀምሮ ነው። ሐሙስ ነው ዊዝድሮ የሚደረገው። በቃ ቋሚ ቀን አለው። እንደሌላ ፕላትፎርም አይደለም። መቼ ይሁን ዊዝድሮ የምናደርገው አይባልም። ሐሙስ $3 ጀምሮ ያላችሁን ዊዝድሮ ማድረግ ትችላላችሁ። እንዴት ነው የምናደርገው ላሳያችሁ። ላይ 3 ሰረዙን ትነኩና ሲቲንግ የሚለው ጋር ትገባላችሁ። አያችሁት? ከዛ ምን መጣ? ፔመንት የሚለው አለ አይደለ? ፔመንት የሚለውን እንንካው። ይሄ ፕሮፋይል ምናምን የሚለውን አሟሉ። ፕሮፋይላችሁን፣ ፓስወርድ፣ ኢሜል፣ ዩዘር ኔም፣ ፕሮፋይል ፒክቸራችሁን አሟሉ። ከዛ እኔ አሁን በኤርታይም ነው ዊዝድሮ ያደረኩት። ዊዝድሮ አድርጌያለሁ። በኤርታይም ነው ያደረኩት። እናንተ ኤርታይምን እንዴት እንደምትጠቀሙ ቀጣይ ቪዲዮ ላይ ያሳያችኋለሁ። ኤርታይም ወይም ፓይባል ያለው ፓይባልን መጠቀም ትችላላችሁ። ግን ኤርታይም ነው የምጠቀመው። እሱ ምንድነው ቀጥታ ከቴሌብር ጋር ስለሚያገናኘኝ ማለት ነው። ቀጥታ አካውንቴን ከኤርታይም ጋር አገናኝቻለሁ። ከኤርታይም ደግሞ ከዚህ አካውንት ከአፕሊኬሽኑ ወደ ኤርታይም፣ ከኤርታይም ደግሞ ወደ ቴሌብር እንዴት እንደሚሄድ በቀጣይ እማሳያችሁ ይሆናል ማለት ነው። ስለዚህ ለዛሬው ይሄንን ነው የማሳያችሁ። ኔክስት እያላችሁ ኮመንት አድርጉ። ቀጣይ የማሳያችሁ ምንድነው ከዛ ዊዝድሮ እንዴት እናደርጋለን። ከዚህ አሁን ገንዘባችን እዚህ ላይ ነው ያለው። ወደ ኤርታይም እንወስደዋለን። ከኤርታይም ቀጥታ ወደ ቴሌብር እንዴት ነው የምናደርገው የሚለውን በቀጣይ ቪዲዮ የምሰራላችሁ ይሆናል። ሁለተኛ እሱን ከሰራሁላችሁ በኋላ ግን አሁን እጃችን ላይ 2 አፕሊኬሽኖች አሉ። ገና አዲስ አገራችን ላይ ያልተጀመሩ እኛ አይተናቸዋል። ዊዝድሮ እንዴት ነው ሲስተሙ እያልን ሲስተሙን እየፈተንን ያለ ነው። ዊዝድሮ ነገ ከለቀቀልን በቀጥታ እነዛ ቪዲዮዎች ይሰራሉ። እነሱ እንዲደርሷችሁ ይሄን ቪዲዮ ምን ታደርጋላችሁ? ላይክ፣ ደግሜ ሼር፣ ከዛ ሰብስክራይብ፣ ወዲያው ቪዲዮ እንደሰራ እንዲደርሳችሁ ደግሞ የደወል ምልክቷን ተጫኑ። ባይ ባይ ወገን። ስለ $91 ደግሞ በቀጣይ ቪዲዮ በደንብ አድርጌ ከዊዝድሮ ጋር በቀጣይ ቪዲዮ በምሰራው ጋር አብሮ ከዊዝድሮ ጋር ሙሉውን አሳያቸዋለሁ ማለት ነው።